ታርጎት ሄዶ ነው እነዚህ ሰላቢ ልጆች ሌባስ ቢገባ ሄሎ ወይ አባዬ የታባና አንተ እኔ ራቅ ያለ ቦታ ነኝ ምን ነው ፈልጌ ነው ቶሎ ቤት ና ኧረ ሩቅ ነው ያለሁት ወደ ከታ እየሄድኩ ነው አሎ ከታ ነሽ ብራዘር የሞላው ለሰው ከታ ቤት አለኝ ብላችሁ እንዳትመጡ አጥምጡ አሁን ኑ እንዴ ኧረ ምንድነው አባዬ ሩቅ ነን ለዛ እኮ ነው ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ ይልሾ ሜሪዬ ደሞ አይገርም ልክ ሳስባችሁ እናንተ እድሜያችሁ ረጅም ነው ማለት ነው ግቡ ሜሪዬ እንዴት ነው ታዲያ ሀገሩ እንደመች አየሩ እንዴት ነው ተስማማሽ በጣም አሪፍ ነው ባሽዬ ተመችቶኛል እና እንዴት ነው ትዳር ምናምን አልታሰበም አሬ ላምባሽዬ ታይ ሜሪዬ ባይሆን የወንድ ምርጫሽን ንገሪ መስፈርትሽ ምንድነው አንቺ ለትዳር የወንድ ምርጫሽ የሌሊሾ እንኳን አውቀዋለሁ ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ በጣም ጥሩ ምርጫ ሜሪዬ እኛም በሴት እንደሱ ብናገኝ አንምርም እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ እኛሽ ካንተ ምንድነው መማር ያለብን ቢያንስ አንተ ትልቅ ሰው ነህ ለመኖር ትንሽ ጊዜ ነው የቀረህ አይደል ምን አለ ደጁን እንኳን ረግጠህ ብትመጣ ደህና ዋላችሁ እህቶቼ እንዴት ዋላችሁ ሜሪዬ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል ፈርጠም ያለ ጀሞ ዛሬ ምንድነው የሚገባለት ቸስት ነዋ አባታችሁ የመጣችሁት የሰላቢ ልጆች ከባድ እንግዶች መጥተውብኝ ዛሬ አልመጣም ዝም ብዬ ባለው አየር ቤት እገባለሁ አባዬ ስንት ኪሎ ነህ 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ እሱ ገፋ አረጋ አባዬ እንደዚህ ትተኛልኛለህ ዝም ብዬ ደረግ ገፋ አረጋለሁ እሺ የፈጠነ መቶ አለቃንም ጠራልኝና ዝም ብዬ ትራይ ሲብስ ልግባባችሁ ተነስ አባዬ እባክህ እምቢ እንዳትለኝ ይጥለኛል ባሽዬ ሜሪ ይጥለኛል ኧረ ተነስ አባዬ ምንድነው አንተ እንደዚህ ያስፋፋው ባሻ ምንድነው ተሺ እኔ ጌታ እንኳን ደህና መጣ የትኛው ነበር አልተገረዘም ያልከኝ ባሻ ያኛው ተሺ ያኛው ነው አራቆ ነው እንዱን እስቲ ቶሎ በል አውልቀው ሸካ አድርጌው ልጅ ኧረ ሸካ አድርግለት ምንድነው አባዬ እኛው ደግሞ ትንሽ አልጋ ላይ ይሸናል ትንሽ ቃዣል ምናምን ተሽዬ የቅዠት የለም አላለኝ ባሻ ና ሁለት ወንድ አሰዳቢ ና ኦ ማይ ጋድ ዲስጋስቲንግ እናንተ ውሾች እኔ ላይ አራዳል ትሆኑ እኔ ነኝ የወለድኳችሁ አባቴ ነኝ እንዴ ተሺ ኧረ አባዬ ገለጠለው ኧረ ስራው ተጠናቋል ደህና ዋል ባሻ ተማሪዎች እንደምታውቁት ደሞዜ ትንሽ ነው የምቀበለውን ክፍያ ለትራንስፖርትና ለቤት ኪራይ ነው የማውለው እስከዛሬ ሳስተምራችሁ እየተራብኩኝ ነበር ማስተምራችሁ ከዛሬ ጀምሮ ግን ተርቤ ማስተማር ስለማልፈልግ እንዳስተምራችሁ የምትፈልጉ ከሆነ ከምታመጡት ምሳ ላይ ታስተርፉልኛላችሁ ቲቸር እሺ የጎዳና ተዳዳሪዎች ሲርባቸው ከሆቴል ትራፊና ተመላሽ ያወጣሉ አንተ ሲርብ ከተማሪዎች ትራፊ ልታወጣ ነው አዎ ከእናንተ ውስጥ ምሳ ስታስተርፉ ለእያንዳንዳችሁ 10 ማርክ ይጨመረላችኋል እኔ ካስተረፍኩኝ ማርክ ትጨምርልኛለህ ምንድነው ያስከው ሽሮ አንተ ካስተረፍክ 10 ማርክ ይቀነስብሃል ያንተን ኮንክሪት ማንም አይፈልግም አንቺ ምንድነው ማክሰኞ ለአቤል እንቁላል ምሳውን መቋጠርለት ምን ነው አመመው እንዴ እንቁላል እኮ ይወዳል እኔ አልወድማ አትውደዳ ምን አገባኝ እና የማልወደው ምግብ በልቼ ልታመምልሽ የልጄ ምሳ ትበላበታለህ አዎ ለምንድነው የምበላበት እና ሳልበላ በባዶ ሆዴ ላስተምርልሽ እከሳለሁ ከሰሽኝ ተረባ አስተምር የሚለኝ ህግ የለም አንድ ጥያቄ ልጠይቅሽ ለወላጅ አባቱ ምግብ አታበይው አበለዋለሁ እኔም የእውቀት አባቱ ነኝ ስለዚህ ዝም ብለሽ በእንቁላል ፋንታ ስጋ አርጊውሽ ስጋ ወዳለሁ አቢስ ሰፈር ነህ እንዴ አው እዚህ ሰፈር ነኝ በእናትህ ሽንት ቤት ፈልገን ነበር ሽንት ቤት ታገኛለህ ሽንት እዚህ ጋር ሸን ምንድነው ሽንቶችን ሽንት አይደለም አባቴ አይ ያኛው ነው በእናትህ ያኛው ሽንት አይደለም እያልኩ ያኛው ነው እና እዛ ጋር ገብታችሁ ቆፈር አድርጋችሁ ነው ገና ቆፈር ምናምን በእናትህ ገና ቆፍረንማ ወይኔ ልቆፍርላችሁ ሳንቲም የምትሰጡኝ ከሆነ እንደዛ ከሆነማ ተገላገለ ትራንስፈር አደርግልሃለሁ ሁለታችሁ ናችሁ ምሽልስ አዎ ሁለት ጉድጓድ ሁለት ጉድጓድ ልቆፍርላችሁ እኮ ስንት ነው የምትቆፍረው ስንት ነው የምትቆፍረው ኧረ እሱ ችግር የለም በስምምነት ይሁን ችግር የለም ምንድነው አንድ ደህና እኔ ሽንት ቤት እኮ ቆፍራለሁኝ እኮ ለሰፈር እንዳለ ሰፈር እኔ ነኝ ቆፈርኩላችሁ ሽንት ቤት ሞልቶባቸው አያውቅም በቃ ዝም ብሎ ማለት ነው ጅብ አውሬ የለም አይደለ የለም አንተ አንግ እንዳይዘን ዝም ብለህ ትሄዳለህ እንዴ ፋራ ነው አይ ኧረ አባ ከዚህ በላይ ማን አንሄድም እዚች ነች አንተ ለካካ ብለን ማንስ መስዋዕትነት ልንከፍል ነው እንዴ በእናትህ አባቴ ኧረ ከዚህ በላይ ነው ቦዲ ጋኒ ሞዲ አንተ ደግሞ እንዴት ነው ፋራ ሰልፍ ይፈላል ወደብኝ ከማራ አንዴ ቦኒ ምንድነው ምንድነው
ደረቴን የሚወጋኝ ስሜት ተሰማኝ። ምንድነው? አይዞን ቅድም ቀዝቃዛ ውሃ ጠጥተህ ንፋስ ላይ ስለቆምክ ይሆናል። በጣም ኖርማል ነገር እኮ ነው። የምር ነው። ግን ነገ ሆስፒታል መሄድ እንዳረሳሽ። እንዴ አቴ ምን ሆስፒታል ነው የምታወራው? ልጁ HIV እና ካንሰር እኮ ነው ያለበት። ምልክቱን አታይም እንዴ? ልጁ ሟች ነው። ያታ ማን ምሮ የምታማሩትብኝ? ምንም አልሆንኩም እኔ። እንዴ ዩቲዩብ እውነቱ ነው። 5 ደረት ላይ ውጋት ሊሰማህ የሚችሉበት ምክንያቶች፣ የመጨረሻው ደግሞ ያስገርምሃል። የሚያስገርመው ስለሚገለው ነው። ሟች ከመሞቱ በፊት የሚለውን ፊልም ማየት ትፈልጋለህ? ማን ጠየቀ? ማን ጠየቀ? ሳይጠሩት አቤት የእርጎ ዝንብ ነው አለች ማዘርቦርድ። ልጁ ለራሱ እዚህ ጋር እየሞተ ነው። አንተ እዚህ ትቀልድብኝ እንዴ? አታማሩትብኝ አንተ ዝም ብለህ። እኔ ምንም አልሆንም። እንዴ አታ ማይ ምሮ የሚያስጨው አይደለም እኮ ደረቴን አካባቢ እየወጋኝ ስለሆነ ነው። ደረትህም እንደሚቆርጥ ታውቃለህ? ስልኩ ነው። ስልኩን አስቀምጠው ከተኛ በሰላም ትተኛለህ። በል አስቀምጠው በእናትህ። ስራ ፈት ምን ይመስላል በእናታችሁ? እንዴ ምንድነው? እማዬ እውነቷን ነበር ማለት ነው? ተረጋጋማን። እንደምታስበው አይደለም እኮ። ምንድነው ያዝከው? ቢላዋውን ያዝኩት ሽንኩርት ልከትፍ ነው። እንደምታስበው አይደለም። ቆይ እኮ ቢላዋው ለምንድን ነው? ቆይ እሺ ላስረዳ። ቆይ ወይ ቅዠት ነው እንዴ? ምንድነው ልጄ? ምን ሆንክ? ምንም እማዬ ራሴን አሞኝ ነው። ያው ሰው ላይ 24 ሰዓት አጥቷል አላልኩም? ያው ሰው ነው እንዴ ራስን እንድታማ ያደረገ። እጭ እንግዲህ እኔ ጭቅጭቅ ነው የሰለቸኝ። ነገር ያለው ከድሮም አልሰማልከኝ እንጂ ወንድሜ። እዚህ ለመድረስ ምክንያቱ ምንድን ነው? እዚህ ለመድረሴ እንኳን ምክንያቱ የኢትዮጵያ አየር መንገድ ነው። አይደለም እዚህ ቦታ ላይ ለመድረስ ነው ያልኩ። በፕሌን ነው ከመጣሁት ከአዲስ አበባ። እዚህ ስኬት ላይ ለመድረስ ምክንያቱ ምንድን ነው? እና ታዲያ እንደዛ አትለኝም እንዴ? ስኬት እንኳን ኧረ ጌት እባክህ ኧረ ብታኛባት እንዴ! እኔ ገና ምንም ስኬት ላይ አልደረስኩም። ስለ እግዚአብሔር አባባ እንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ለአንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍል። እንካ 25 ብር ነው ይጠቅመሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። አቃላቲ ሰላም ይደይ በልብለኝ ታምራላችሁ። አይለያችሁ። የኤሲ ሚላን ማሊያ መስላችሁ እንዴ? ናርድ የጠፋ ሰው። አረ ካሌዋ ጠፋች እኮ በእናትሽ። አንቺ ጂማችሁ የሌለ አብዶ የለ እንዴ? እንዴት ነው ቶሚ? ስንት ነው የሚከፍልሽ? አረ 20 ብር ብቻ ነው የሚከፈለኝ ባክሽ። 20 ብር ለትራንስፖርት ይሆናል? እኔ ማሳጅ ቤት ከፍቻለሁ። 30 ሺህ ብር ከፍላለሁ። አሁን ነው አንተ ጋር የምገባው። ስራ ለቃለሁ። በቃችን አውልቂያትና ታይጠብቅኝ። እሺ ስራ እንጀምራለን ዛሬ። እሺ አግኝቼ ነው ቶሚ። ስራ ለቅቅ ያለው በቃ ይኛለ። ምን የተሻለ አግኝቻለሁ። ውጪ ጠብቀኝ እሺ? አሁን እመጣለሁ። እሺ ቶሚ ስራ እኮ አጥቼ ነው በእናት። አሁን የለቀቀ ልጅ አለ። በ20 ሺህ ብር ተቀጥረሃል። እንካ ይመቻው። አተካልም ምን ነው ቆየ? አቤት ምን ልዝራ ወንድም? ና እንጂ ቶሎ እየጠበቅኩ እኮ ነው። ሰዓት የለም። አዲስ ተመዝጋቢ ነህ? ሪሴፕሽኑ ዘጋ ነው። 30 ሺህ ብር ስራ አስቀጥረሃለሁ ብለኝ። ምንድን ነው የምታወራው? እኔ እኮ እዚህ የ20 ሺህ ብር ደሞዝተኛ ትሬነር ነኝ። ምን ከኢዲኤፍ የተሻለ ቀድሞ የት ሊገኝ ነበር? በቤተሰባዊ ፍቅር ሰውነቶን ለውጠው መንፈሶን የሚያድሱበት ኢዲኤፍ ጂም እና ስፓ። ቀጮ ከሆኑ አዲስ ባስመጣናቸው ማሽኖቻችን ሰውነቶን ይገነባሉ። ዶጮ ከሆኑም እኛ ጋር መፍትሄ አለ። በምንታወቅበት በኢትዮጵያ ለመጀመሪያ በጀመርነው በዳንስ ፊትነሳችን እያፍታታን ሸንቀጥ እናርጉ ታለን። በዘመናዊ ሳኡና ባዛ ስፓዝና ስቲማችን ሰውነቱን ለቀቅ ፈገግታውን ፈልቀቅ ማድረግ የኛ ድርሻ ነው። አድራሻችን ቦሌ ከዮዳ አቢሲኒያ ባህላዊ ምግብ አዳራሽ ገባ ብሎ ኬኬር ህንፃ 2ኛ ፎቅ ላይ ያገኙናል። ኢዲኤፍ ጂም ኤንድ ስፓ። ምን ሆነሽ ነው? አባቴ ኩላሊቱን ታሟል እና ንቅለ ተከላ ያስፈልገዋል። ይደረጓ። ብሩን አግኝተናል፣ ኩላሊት ግን አላገኘንም። የሚለግሰው ሰውዬ ደሙ ኦፕላስ መሆን አለበት ይባላል። የኔ ደም ኦፕላስ ነው። እኔ እሰጣችኋለሁ። አንተ ልሰጠው? አዎ ብዙም ባንቆይ ፍቅረኛዬ ነሽ። የፍቅረኛዬን አባት ታመው ዝም ብዬ ማየት የሚያስችለኝ ይመስልሻል? እኔ እሰጣችኋለሁ። እዚህ ጋር ፈርም። ልጄ አመሰግናለሁ። እርሶ እኮ ማለት እንደ አባቴ ኖት። ችግር የለውም። አመሰግናለሁ። እሺ የኔ ውድ አፈቅርሻለሁ። ሲስተር ማደንዘዣውን ይወጉና ቀዶ ጥገናውን እንጀምር። ኤፍሬም ነቃ።
አዎ ዶክተር፣ የፍቅረኛ አባትስ ወደ ቤታቸው ሄደዋል። እኔን ትተውኝ? አዎ የሕክምናውን ወጪ አንተ ትከፍለዋለህ ብለዋል። ሜሮን። አቤት። ሆስፒታል ብቻዬን ጥላችሁኝ ሄዳችሁ እኮ። አባባ እንዴት ናቸው? አባቴ ደህና ነው። አንተ ማነህ? ፍቅረኛሽ? ፍቅረኛ የለኝም። ማን ነው ልጄ? ማን አንተ? እኔ ነኝ አባባ። ኩላሊት። ይቅርታ አላውቅም። ኩላሊት የሰጠሁት እኔ ነኝ እኮ። እኔ ነኝ የሰጠሁት። ምንም አትሉኝም? እግዚአብሔር ይስጥልን። በወጣ ይተካ። አፍቃሪ መስላ ሸወደችኝ፣ አታለለችኝ። ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ፣ ለኩላሊት ብላ። እድሜን በሙሉ ሳፈቅርሽ የኖርኩትኝ ጥለሽኝ ውጭ ሀገር ለምትሄጂው ነገር ነው። ተው እንደሱ አትበል። እዛው ፈረንሳይ እንደገባው ያንተን ፕሮሰስ ጀምርልህና እዛ አብረን የምንኖርበትን መንገድ አመቻቻለሁ። ኧረ እባክሽ እንዴ ጥርግ በይ። እንደውም እንደዛ ከሆነ ምን አልከኝ? እሱም በይን አይጠርጎም ነው ያልኩሽ። ይኸውልሽ ይሄ የፈረንጅ ብጣሽ ወረቀት እኮ ነው አንቺን ከቅፍ እየለየሻለሁ። ፍቅር እንዴ እዛ እኮ ስራ አግኝቼ ነው የምሄደው። እዛ የማገኘውን ብር ወደ አንተ ጋር ነው የምልከው። ብሩን እሺ በሲቪ ላኪው። ቴሌ ብር ያው ብድር አለብኝ ይቆርጥብኛል። ግን እኔ ብር አልፈልግም። በቃ እኔ ብር አያስፈልግኝም፣ ነገርኩሽ። ዋናው ግን ፍቅርሽን ነው። እሺ ፍቅርሽን እንዳነሽ ታውቃለህ አይደል እንዴ? ካንተ ውጪ እኮ ማንንም አይኔ አይም። ነገሮች እንደምታስቢያቸው አይደሉም። እዛ እንደገባሽ አንዳንድ የሰፈር ወጣጤዎች አሉ፣ እምባፔ፣ ሳሊባ፣ ዴምቤሌ ምናምን የሚባሉ። አደራሽን ካስቸገሩሽ አንድ ወዳጅ አለኝ ዚዳን ይባላል፣ እሱን አገናኝሻለሁ። እሺ ፍቅር። ወይኔ ሰዓት ደረሰ። በቃ ፍቅር ልግባና አቀፍ። አልፈልግም። ጠረንሽን ይዘሽ ሂጂ። እዚህ ናፍቆትሽ ላይ ጠረንሽን እንዳጨምርብኝ አልፈልግም። ሂጂ ፍቅሬ። እርግጠኛ ነኝ እኔ ፍቅር አንዴ ቀፈኝ። አልፈልግም። ሂጂ ፍቅሬ። ከዚህ በላይ መጎዳት አልችልም። እሺ እወዳለሁ። እሺ ሂጂ። እወዳለሁ። ቻው። እሺ ሂጂ። ቻው። እወዳለሁ። እሺ እንገናኛለን። እሺ ፍቅር ቻው። በቃ እሺ ቻው። ኧረ ሂጂ በቻውሽ። ቻው። ይረፍድብሻል። እንዴ እቺ ደረቅ ነች እንዴ? እና የፈረንሳይ ፕሮሰስ ተጀመረ ማለት አይደል? ይሄ ነው ኮንሰልታንሲ። ኧረ ላሽ እንዴ ከአሜሪካው ፕሮሰስ ተደወለ። ሄሎ የኔ ፍቅር ሰማህ? ዜናው ሰማሁ እኮ ጥለሽኝ አሜሪካ ልትሄጂ ነው አሉ። በሄድም አልተውህም። ይሄ ሁላ ጊዜ ፍቅሬን ስገብርሽ የኖርኩትኝ ጥለሽኝ የፈረንጅ ብጣሽ ወረቀት ልትፈልጊ ልትሄጂ ነው። አንተንም እንደምንም ወስዳለሁ። ነገ ነው ፍላይትሽ አሉ። መጣሁ። እኔ የምልህ የአባብዬ ግቢ እዚህ ግቢ ነው? አዎ። ከማ ተደብቀ ነው? አይ ሰው እዚህ ግቢ ስገባ እኮ እንዳያየኝ እኮ ነው። ሰው እንዳያየኝ? ፈጣሪን ክደ እየመጣ እዚህ ሰው እንዳያየኝ? አንተ እያስቃበክ እንደው ምን ታላቀም እንዴ? ምን አገባ አመዳም። አሁን የቱ ጋር ናችሁ ጋሽዬ? ልገባ ነው። ከመግባትህ በፊት ሐሳቡ ምንድነው ለኔ ታስረዳኛለህ? የምን ሐሳብ? መገባበት? ምን አገባ? ለሳቸው ነው። ቅድሚያ ለኔ ነው። ግዴታ ነው? ግዴታ ነው። የኔ አሰሪ ሀብታሙ ሰውዬ ሚስቴን ወዷታል እና እንደሳለ እኔ ደስ ብሎኛል። እሺ እና ሚስቴን ላናግራት ነው። ወዶሻል፣ አንድ ቀን ይቆንቅሻል አልኳት። እምቢ አለች። እሷ እምቢ አለች። ኦኬ እዚህ መጣ። ደግሞ ርቦኛል፣ ቀብድ ብቻ ብሎ የሰጠኝ አጥግቦኛል። ከዚህ በኋላ የሚሰጠኝም ማሰብ ነው። ስለዚህ መመቻቸት አለባቸው። ስለዚህ እሷ ልታመቻች ነው እዚህ መጣ። ለምን ይኸውልህ፣ እኔ አንድ ሐሳብ አለኝ። የኔን ሚስት አንሰጠውም። አንተ ቆይ ለምንድን ነው ከቴራስ ማትርቀው? አፈቅራታለሁ። ጥራልኝ፣ ፍቅሬን ታሰሰኝ። ምንድን ነው የምታፈቅራት? አሜሪካ ልትሄድ ነው ሲባል ነው የምትከቧት። መጥፎ ወሬ አታውራ። ምንድን ነው የምትለው? እኔና እሱ የድሮ ህይወት አለን። ምንድን ነው የድሮ ህይወት? ሌሊት 8 ሰዓት ድንሽ መጋበዝ ነው ሽንቷ እስኪቀጥን እንዴ? ኧረ እንደዚህ አበል እስኪቀጥን ይላል እንዴ? ታዲያ አሜሪካ ልትሄድ ነው ሲባል ከበባችኋት። እሱም ቢሆን የፍቅር ነው። እሺ እሱም ቢሆን የፍቅር ነው። ኧረ በእናትህ ዞር በል ከዚያ አካባቢ። ደግሞ አርግዣለሁ ከእሷ። አንተ ወንድ ልጅ አይደለ እንዴ? ምንድን ነው ይሄን ያለው? በቃ መሄድ የምፈልገው የምር ወዳት ነው ወይስ አሜሪካ መሄድ ፈልገህ ነው? ተናገር። ወዳታለሁ፣ መሄድ እፈልጋለሁ። ታዲያ መሄድ ከፈለክ አንድ ላይ የሰለጠናችሁ ስልጠና ለምን በሷ አትሞክርም? ኢሲፒ ስኮላርሺፕ እና ታዲያ የዛኔ እሷ ብቻ እኮ ነች የሰለጠነችው። በአሁኑ ግን ማለት ነው ለክረምቱ የሚቆይ የ10 ሳምንታት የክረምት ፕሮግራም አዘጋጅቷል፣ ስልጠና ማለት ነው። ለኤስኤቲ እና ለኮሌጅ አፕሊኬሽን የሚያበቃ ቆንጆ ስልጠና ነው። እና ደግሞ በሙያው ላይ የረጅም ዓመታት ልምድና ፕሮፌሽናል በሆኑ አስተማሪዎች ነው ስልጠናው የሚሰጠው። በአካል ሄደህ መማር የምትፈልግ ከሆነ ቦሌ መገናኛና በስራተ ገብርኤል ላይ ይገኛሉ። ከከተማ ውጪ ደግሞ አዳማና ሐዋሳ ላይ። ኦንላይን ከሆነ መማር የምትፈልገው ባዮ ላይ ሊንኩን አስቀምጬልሃለሁ፣ ገብተህ ሬጂስተር ማድረግ ብቻ ነው። እዚህ ጋር ባስቀመጥኩልህ ስልክ አየኸው፣ ደውለህ ለበለጠ መረጃ በቃ በእነዚህ ስልኮች መደወል። ሁላችንም በራሳችን አፕላይ አድርገን ወደ ተለያዩ ሀገራቶች በመሄድ ትምህርታችንን መከታተል እንችላለን። ኢሲፒ ስኮላርሺፕ ስኩል ይሄንን ለማሰልጠን ዝግጁ ነው። ኢትዮጵያ ውስጥ የማይገቡኝ ነገሮች ፓርት 1 አንደኛ ጉቦ። አባቴ አንተ ብቻ ክፈል እንጂ የማይሻር የማይለወጥ የማይቀየር ነገር የለም። ቴሌኮም ሄደህ የሳፋሪኮም ሲም መውጣት ትችላለህ። አንተ ብቻ ክፈል እንጂ ሳፋሪኮም ሄደህ ቴሌኮም መውጣት ትችላለህ። አንተ ብቻ ክፈል እንጂ ያለ ሲም ራሱ መደወል የሚችል ስልክ ይሰጠዋል።
አንተ ብቻ ክፈል እንጂ ስልኩም ራሱ አያስፈልግም። ሰዎቹ ቴሌፖርት ያደርጋሉ። አንተ ብቻ ክፈል እንጂ መንጃ ፍቃድ፣ ይሄ ማነው ፓስፖርት፣ መታወቂያ ምናምን ያለ ምንም ሰልፍ በሁለቱም ጾታ በ6 የተለያየ ስም ማውጣት ትችላለህ። የአያትህ ስም ከፊት ለፊት ሆኖ ከፈለክ ከኋላ ከፈለክ በታች በኩል የሰውየው ፊርማ በጎን በኩል ሆኖ ያለ መታወቂያ መንቀሳቀስ ይችላል። አንተ ብቻ ክፈል እንጂ ያለ መታወቂያ መኖር ትችላለህ። አንተ ብቻ ክፈል እንጂ። ደግሞ የሚገርመኝ ነገር የሻይ ተብሎ 10,000 ብር ይላል። የሻይ የተባለበት ሪዝን እኮ ትንሽ መሆንና መሆኑን ለመግለጽ ነው። በዚህ ከቀጠልን ያው አስተማሪዎች ራሱ ገብተው የሻይ ካልከፈላችሁ ዛሬ አላስተምርም የሚሉ ይመስለኛል። የጉቦ ኢንፍሌሽን በጣም ሀይ ከመሆኑ የተነሳ እኔ እንደ ሀሳብ ከጉቦ ላይ ታክስ ቢነሳ፣ ከጉቦ ላይ ዕቁብ ምናምን ቢጀመር፣ ግብር ምናምን ቢጀመር አገራችን በጣም የምታድግ ይመስለኛል። እንደኔ ካንተ ጋር ዓለም ትሞቃለች፣ ካንተ ጋር ቀኔ ትዋባለች። ወይ ኑሮ ወይ ኑሮ ኑሮ መልከ ብዙ ሲያወጣና ሲያወርድ ብዙ ነው መዘዙ። ወይ ኑሮ ወይ ኑሮ ወይ ኑሮ ወይ ኑሮ። ሜሪዬ ግቡ ግቡ፣ የኔ እናት ግቡ። የአራድዬ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የሌሊሹ አክስት ልጅ ናት። ከካናዳ ነው የመጣችሁ። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200,000 ብር በተና አልተር ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ። አባዬ ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ። ባባ ምን ይዘሽ ልመጣሽ? እኔ ዳንስን ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር? ዘፈንከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብ ይውጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዛውስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድነው? አጅል ከጄ ተነስ፣ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩሙን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣማቸው ስለሚመሳሰለው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። የቄራ ልጅ ነኝ፣ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? አሬ ቤታ አገር ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላት ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200,000 ብርን እርሷ አሸንፋለንኩ። አረ ሜሪዬ አይገባም። አረ 200,000 ያንሷል አባዬ። ሜሪዬ ሊሊሹ እንገባበዝ፣ እንውጣ። ዛሬ ባኔ ነው ነው አባዬ። ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ እንግዲህ። አንተ ሁለቱንም ይዟቸው ሄደ አላችሁ ደግሞ ፋ ብላችሁ ዝንጥ ብላችሁ ሽክ ብላችሁ ወዛችሁ አምሩ ያላችሁ ልጥጥ የ8 የ9 ሆቴል ባለቤት መስላችሁ 10 11 መኪና ያላችሁ መስሉ ኪሳችሁ ውስጥ አንድ ብር የሌላችሁ ችጋራሞች እንዴት ናችሁ? ደህና ናችሁ? እንደዛ ፋ ብላችሁ የታክሲ እንኳን ኪሳችሁ ውስጥ የለም። ወዴት ነው የምትሄዱት? እንዴት ናችሁ? ደህና ናችሁ? እንዴት አመሸ? የምር ዱባይ የለም ዛሬ የምር መሽታ። ኧረ እባክህ በአንድ ያገግም። ይኸውልህ የባለቤቴ ኤክስ ከክፍለ ሀገር መጥቶ ነው ለክረምት ብሎ እንደው እንዳታዋርደኝ እባክህ። ይገባኛል እኮ ነው ወንድም ይገባኛል። አንተ በዛ ላይ እንደመኛ ነህ። እኔ አሁን ብሰጥ ደስ ይለኝ ነበር፣ ግን ፀሐይ ከጠለቀች ዱባይ ብሰጥ ቢስ ይቆጣል። የምር ማን ነው ቢስ? ቢስ ማን ነው? እኔ እንጃ ቢስን አላውቀውም፣ ግን ይቆጣል አሉ ነው ታይ ሰፈር ተቆጥቶ
የሆነባቸውን ነገር ስላየው ሙሉ ሱቁን የነደደው ቢስ ይቆጣል። ለዛ ነው እንጂ አወንድነ ነበር እየሄድክ አይገርምህም? ቢስ ማንኔና እኔ ምን አገባኝ? ዋናው ዓላማ በደሬ ነው። እሺ ውዶቼ ከመነሳታችን በፊት ሂሳብ ሰብስበን ብንነሳ አሪፍ ይመስለኛል። አንተ ምን ሂሳብ በእናትህ ገላሳ ነው ሂሳብ ምናምን ትላለህ እንዴ? መጀመሪያ ሞታው ያሰብንበት ሳንደርስ ነው እንዴ? ሂሳብ ምን ከምን መኪና አውጣ ስትለኝ ያመኛል። እሺ እንዴ ማለ መኪና ቢበላሽ አታለቃትም ነው ሰደለኛን ቸኩለን አይደለም። ሁላችሁም አንድ ቦታ ላይ አይደላችሁ። ሁላችንም አንድ አይነት ቦታ ላይ። ፈጣሪስ እንዴት ነው የምታስፈሩት? የት ነው የምትወርዱት? ስልክ ቤቱ ጋር ነው የምታወርደን። ስልክ ቤት ስልክ ገዙ። ኢንፊኒክስ ሆት 15 ለምን አገዙ? ይሄ ራሱ ነው። ይሄ ራሱ ይሄ ማለት ነው። ይሄ ቆንጆ ስልክ። ይሄን ስልክ ገዝታችሁ ማለት ነው በሳፋሪኮም ሲም የምትጠቀሙ ከሆነ 5 ጂቢ ነፃ ኢንተርኔት እና 1000 ደቂቃ ደግሞ የአየር ሰዓት። ኧረ እባክህ ጊፍት ነው። ገዝታችሁ አይደል? ጊፍት ነው። አንተ ደስ ይላል። ይሄን ስልክ ገዝታችሁ አንተ እኔ ገንዘብ ማውጣት አልወድም፣ ግን ይሄ ተመችቶኛል። ገዝቷል። ይሄኛው በጣም ተመችቶኛል። ያንተንም ልውሰዳ ለማለት አንድ ነገር ነው። አሁን አስፈሳለን በእናትህ አንተ በቃ ምንም ቀብር አልሆናል አይደለ? ደሞ ማሞት ይለኛል። እኔ በሪውን ዝጋ ቤቱ በልታይ በቃ ሌላ ሌቭል የሆነ ቀብር አመነ። ኧረ እባክህ እና እንዴት ነበር ይላል። ያ ጓደኛውን አወቅኸው? ሁሌ የማይጠፋው አወቅኩት። በቃ በታይ በቃ 1 ኪሎ ሸክላ ካራሜላ ይወጣለት ወይ በለኝ አለ። ካራሜላ ይወጣለት ወይ በለኝ። አንተ እኮ ሻኛ ነው የምትወደው፣ አንተ እኮ ዳዊት ነው የምትወደው። ሳልገኙን ለማን ጥለው እየየብተ ህዝቡን በእንባን ያራጨሁት ጥሬ ስንበላ የተረፈውን እችን ትመስልኝ ማንን ነው የምለው አለ። እችን ትመስልኝ ማንን ነው የምለው። በቃ ሚስትየው አልቻለች የሚያሳት የብር ካራሜላ ማን ያወጣልሃል አለች። ተነሳችና ካራሜላ ማን ያወጣልሃል። ከዛ እንትን ወንድሙ ታላቅ ወንድሙ መጣና ሁላችሁም ማታ እንዳቀሩ ሸክላ ጥብስ ኖራታል እና እሱን ልንገርህ ብዬ ነው እንዳቀርና መጣሁ። በቃ ቻው። ኦ አዲስ የገባው ልጅ ነህ? ሰላም ቡቢ ይባላሉ። እኔ ደግሞ ጉድናይት ዛፍተር ነው። ክላስ እንዴት ናችሁ? አሁን እንደሚታወቀው ብዙ አዲስ ገቢ ተማሪዎች ስለገቡ ካፕቴንናስ እንጀምራለን ማለት ነው። እሺ ማን የራበው? ማን የራበው? እኔ ርቦኛል ቲቸር። ቀልዳስኩ መሰለህ እንዴ? ማን የራበው እንዴ? አንድ ቁጥር ማን ነው? ማን የራበው? ኧረ የኔ ስም ማናየው ነው ቲቸር። ማናየው ሮቤል ነው ስሜ። ማናየው ነው እንዴ? እሺ ማናየው ሮቤል ማን የራበው አላለው? አበበ በጮዬ። ኧረ ቲቸር ስሜ አበበ በሶዬ ነው አለው። ኦ ማይ ጋድ እንደዛ አይነት ስምም ዘንድሮ አለ እንዴ? ወይኔ ጉዴ! ምን ወቅ ተራይ ሲደርስ ምን ልል ነው? ምሮ እንዴ? አቤት ነው የምትለው? ያው ለምሳሌ ቀጣይ የሚጠራው ነው አሰፉ ደባልቄ። አቤት በቃ አቤት ማለት ይከብዳል። እሺ አቤት እላለሁ። አቤት ገጀራው ተስሎ አለን እንዴ? እንደዚህ ይቻላል እንዴ? ምን አቤት አይደለም እኮ ያለው ሌላ ነገር ነው ያለው። ይኸውልህ አቤትም አልክ አለውም አልክ ያው ዋናው አንተ ክላስ ውስጥ መኖር ብቻ ነው። እና ከሁለቱ አንዱ ምረጣ። እጨጠረ ማጨቅጭቀኝ ምን ይመስላል? በእናታችሁ ከኔ ያመጡብን። እሺ አቤት እላለሁ። አቤት አሞራው yes sir። በቃ እኔ ከዚህ ክላስ መውጣት ሳይሻል አይቀርም። ቻው ማለት ምን ብለህ አክስቴ ሞተች ብዬ ነው ያማል እንዴ? ምን ወይ ከፎቅ ላይ ወደቀች ልበል? ካልዳነ ይሞታል። ማን ነው አለው ማለት ያው ካልዳነ አባለው ስቀልድ ነበር እኮ ቲቸር። አክስቴ ሞተች። ምን what the fuck? ደረጃ ላይ የወጣች ነበርና ከፎቅ ላይ ወደቀች ማለቴ ሞተች።